ሰላም ጤና ይስጥልን ውድ የዚህ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብንና ሌሎችንም የትምህርት አይነቶች በኦንላይን እያስተማርን እንገኛለን። ስለሆነም በኦንላይን በግል ተመዝግባችሁ መማር የምትፈልጉ በሙሉ ከታች በምናስቀምጥላችሁ ስልክ ቁጥር በኢሞ፣ በቴሌግራም፣ በዋትሳፕ እና በሌሎችም የሶሻል ሚዲያ አማራጮች በመደወል መመዝገብና መማር ትችላላችሁ። ሰብስክራይብ ያላደረጋችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለዛሬ ይዤላችሁ የመጣሁት የአማርኛ ቃላትን በእንግሊዘኛ መጻፍ የሚለው ወይም ደግሞ አማርኛ በእንግሊዘኛ የሚለውን ይሆናል። ስለዚህ አማርኛ ቃላቶችን ወይም የአማርኛ ቋንቋን እንዴት በእንግሊዘኛ ፊደል እንጽፋለን የሚለውን እሱን የምንማማር ይሆናል። በደንብ ተከታተሉ። ስለዚህ መጀመሪያ ላይ እንደምናገኘው በአማርኛ ምን አለ? መጀመሪያ ላይ ምን አለ? ሰ ላ ም ሰ ላ ም። ስለዚህ አንድ ላይ ምን ብለን እናነባዋለን? ሰላም ሰላም። አሁን ደግሞ ምንድነው ይህን እንዴት በእንግሊዘኛ ቃል እንጽፋለን ወይ ነው እንዴት በእንግሊዘኛ ፊደላት እንጽፋለን የሚለውን ነው የሚያሳየን እዚህ ላይ። ስለዚህ ሰ ብለን ለመጻፍ ምን እንጠቀማለን? ኤስ ኢ ሰ ኤስ ኢ ላ ኤል ኤ ም ኤም። ስለዚህ አንድ ላይ ምን ብለን እናነባዋለን? ሰላም ሰላም። በመቀጠል ምን አለ እዚህ ጋር? መ ጣ ሁ መ ጣ ሁ መጣሁ መጣሁ። ስለዚህ መ የሚለውን አሁን ደግሞ ምን እንጠቀማለን? ኤም ኢ መ ኤም ኢ ኤም ኢ ጣ ቲ ኤ ጣ ቲ ኤ ሁ ኤች ዩ ኤች ዩ። ስለዚህ አንድ ላይ ምን ብለን እናነባዋለን? መጣ ሁ መጣሁ። ገ ጠ ር ገጠር ገጠር። እሺ ገ ብለን ለመጻፍ አሁንም እንጠቀማለን? ጅ ኢ ገ ጅ ኢ ጠ ቲ ኢ ጠ ቲ ኢ ር አር። ስለዚህ አንድ ላይ ገጠር ገጠር። እሺ ገ ን ዘ ብ ገንዘብ ገንዘብ። እሺ ገ ለማለት ጂ ኢ ን ኤን ዘ ዜድ ኢ ብ ቢ ገንዘብ ገንዘብ። ሞ ሀ መ ድ ሙሐመድ ሙሐመድ። ሞ ለማለት ኤም ኦ ሀ ኤች ኤ መ ኤም ኢ ድ ዲ። ስለዚህ አንድ ላይ ሞሐመድ ሞሐመድ። እ ሄ ዳ ለ ሁ አንድ ላይ እሄዳለሁ እሄዳለሁ። ከዛ እ ለማለት ኢ እንጠቀማለን። ሄ ኤች ኢ ዳ ዲ ኤ ለ ኤል ኢ ሁ ኤች ዩ። ስለዚህ እሄዳለሁ እሄዳለሁ። ከተማ ከተማ ከተማ። ኬ ኢ ቲ ኢ ኤም ኤ ከተማ ከተማ። ፍ ቅ ር ፍቅር ፍቅር። ኤፍ አይ ኬ አይ አር ፍቅር ፍቅር። አ ል ማ ዝ አልማዝ አልማዝ። ኤ
ኤል ኤም ኤ ዜድ አልማዝ አልማዝ። ት ላ ን ት ትላንት ትላንት። ቲ አይ ኤል ኤ ኤን ቲ ትላንት ትላንት። እ ን ሂ ድ እንሂድ እንሂድ። ኢ ኤን ኤች አይ ዲ እንሂድ እንሂድ። ጨ ረ ቃ ጨረቃ ጨረቃ። ጨ ለማለት ሲ ኤች ኢ፣ ረ አር ኢ፣ ቃ ኬ ኢ። ስለዚህ አንድ ላይ ጨረቃ ጨረቃ።